ብትመረምሩ አሁንም ያለንበትን ቦታ ብትመረምሩ መስዋዕት ከታሰበ አልተራለ አምልኮ ከታሰበ አልተራለ ጸሎት ከታሰበ ስቲል አልተራለ ሃሌሉያ የትኛው ሃይማኖት የሃይማኖቱን ብቻ ሳይሆን በጨለማ ዓለም የሚሰራ witchcraft ሁሉ አልተራለው አምልኮ አላቸው ጸሎት አላቸው የኛ መጽሐፍ ቅዱሳችን እንደሚናገረን የእውነተኛ መሰዊያችን የሆነው እግዚአብሔር ብቻ የሰራው እንድናመልክበት እንድንኖርበት እንድናውቀው እንድንጸልይበት ያስቀመጠልን ለቸርች የተሰጠ አልተር ኢየሱስ ክርስቶስ ብቻ ሌላ አልተር የለም ለዚህ አልተር ግን መስዋዕት ያስፈልጋል ምንድነው መስዋዕት መስዋዕት ነገር ሕያውና ቅዱስ ሆናችሁ የሚመች አገልግሎት እንድታገለግሉ ሕያው መስዋዕት ሆናችሁ በእግዚአብሔር ፊት እንደሆነ ተቀበሉ የትኛውም የኃይል መጠን መስዋዕት ያቀርባችሁ ትልቅ ነው መስዋዕት ቅድም እንዳልኳችሁ በልዩ ልዩ መንገድ ይቀርባል የመስዋዕቱ መጠን ግን የምትቀበሉትን ኃይል ልክ ያደርገዋል የሚመዘነው የሚተመነው በዛ ልክ ነው ሰማይ እልል ብሎ አጨብጭቦ ከሰማይ ከምድርና ከምድር በታች ሁሉ አናውንስ ያደረገለት የከፈለው መስዋዕት ማንንም ሊያደርገው አይችልም በእውነትም ጌታ ያስብለዋል በእውነትም ታላቅ ያስብለዋል ከሁሉ የበለጠ እንደሆነ የከፈለው መስዋዕት በጣም እርግጠኛ ለዚህ ነው የምንሰዋው መስዋዕት የምንቀበለውን ኃይል ይመስለዋል መስዋዕታችንን የምንሰዋበት መንገድ በልዩ ልዩ መንገድ ሊሆን ይችላል ምናልባት ጊዜያችን ሊሆን ይችላል ምናልባት ገንዘባችን ሊሆን ይችላል ምናልባት ቅድስናችን ሊሆን ይችላል ምናልባት ታማኝነታችን ሊሆን ይችላል ምናልባት በምንሄድበት የጽድቅ መንገድ ሊሆን ይችላል እያንዳንዱ ሁሉ መስዋዕት ናቸው ለእግዚአብሔር የምናሳየው በጣም ትንሽዬ ነገር ይመስለናል እንኳን ቸርች ስንመጣ it's one of መስዋዕት ነው ከቅዱሳን ጋር ፌሎሺፕ ስናደርግ የሆነ መስዋዕት ነው ስንቀደስ ከዓለም ስንለይ የሆነ መስዋዕት ነው አንደበቶቻችንን ከክፉ ስንከለክል የሆነ መስዋዕት ነው በደልን ይቅር ማለት ስንችል የሆነ መስዋዕት ነው ሳክሪፋይስ ያደረግን ነው ለእግዚአብሔር የሚመቸው አለበለዚያ ክብር አይመጣም ሩቅ ያደረገብን